ተጠንቀቅ እነኚህን 5 ነገሮች ተጠንቀቃቸው አለበለዛ ልብ ያበላሻሉ كما قال ابن القيم رحمه الله تعالى مفسدات القلب 5 ልቦናን የሚያበላሹ ነገሮች 5 ናቸው ይላሉ ልቦናን የሚያበላሹ ነገሮች 5 ናቸው የመጀመሪያው كثرة الخلطة ከሰው ጋር መደብለቅን ማብዛት ከሰው ጋር መሆንን ማብዛት ልብ ያበላሻል ሲበዛ ከመጠን ሲያልፍ ሶሻል ሚዲያ መጠቀም ያው ከሰው ጋር አብሮ መደባለቅ ማህበራዊ ሚዲያ አይደለም የሚባለው ከሰው ጋር አብሮ መደብለቅን በጣም ስታበዛ ቀልብ ይደርቃል አኺራን እንድትረሳ ዱንያ ላይ እንድትስገበገብ ያደርጋል ስለዚህ ተጠንቀቀዋል ሁለተኛው የምትጠነቀቀው ነገር كثرة الأكل الإسراف في الأكل ምግብ ማብዛት ምግብ ስታበዛ አላህን Subhanahu Wa Ta'ala ማውሳት ተተዋለ ምግብ ስታበዛ ቀልብ ይደርቃል ቀልብ ይበላሻል ስለዚህ ምግብ ማብዛትን ተጠንቀቅ ይላሉ ሶስተኛ ምግብ ማብዛት የሚባለው ነገር ሲመጣ እሱን ተከትሎ ደግሞ የሚመጣው እንቅልፍ ማብዛት ነው ይሄንን ተጠንቀቅ ከثرቱን ነው ከመጠን ያለፈ መተኛት ይሄ መዘናጋትን ያመጣል የተፈጠርክበትን ዓላማ እንድትዘነጋ ይሄ የተገኘህበትን ዋናውን ዓላማ ዘንግተህ ለዱንያ እንድትስገበገብና አኺራን እንድትረሳ ጀነትን እንድትረሳ ምክንያት ይሆናል غفላ ከመጣ አደገኛ በሽታ ይዞሃል ማለት ነው ስለዚህ ይሄ ለዛ ምክንያት የሆነው አንዱ እንቅልፍ ማብዛት ነውና እሱን ተጠንቀቀዋል ሌላው ልቦና የሚያበላሽ የምትጠነቀቀው ነገር ምንድነው ይላሉ ኢብኑ القيم رحمه الله تعالى التعلق بغير الله ከአላህ ውጪ ባለ ላይ ተስፋ ማድረግ ከአላህ ውጪ ባለ ነገር ላይ መንጠልጠል ከአላህ ውጪ ባለ ነገር ላይ መመካት አላሁ ተዓላ ሁሉን አድራጊ ሆኖ ጠይቁኝ እሰጣችኋለሁ ብሎ በኔ የተመካ እኔ በቂው ነኝ ብሎ አላህ Subhanahu Wa Ta'ala አንተ የተለያዩ ነገሮች ላይ በሰው በዱንያ በመናምን የምትመካ ከሆነ ልብህ ላይ አላህ ይወጣል ሌላው ዱንያ ይገባል ማለት ነው ልብ ዋነኛ ቀለቧ ዋነኛ መርጊያዋና መስከኛዋ አላህን Subhanahu Wa Ta'ala መውሳት ነው አላ ቢዚክሪላሂ ተጥመኢኑል ቁሉብ ብሏል ልቦና የሚረጋበትና የሚሰክንበትን አላህን ማውሳትን አውጥተ በሱ ቦታ ሌላ ነገር ስተካ ልቦና ይበላሻል የመጨረሻው ልቦና የሚያበላሸው አተመኒ የማይሆን ተስፋ ለራስ መስጠት የማይሆን ተስፋ ውስጥ መግባት ይሄ ልቦና ያበላሻል ዱንያ ላይ እንድትስገበገብ አኺራን እንድትረሳ ምክንያት ይሆናል ዱንያ ላይ ዘላለም እኖራለሁ ወይም ረጅም ጊዜ እኖራለሁ እንዲህ አደርጋለሁ እንደዚህ አደርጋለሁ ይያልክ ልታደርግ የማትችላቸውን ዘላለማዊ የሆኑ ምኞቶችን ለራስ መስጠት ወይም ለራስ የማይሆኑ ተስፋዎችን መስጠት ልቦናን ያበላሻል ይልቅ አኺራን ማሰብ ጀነትን ማስታወስ አላህ Subhanahu Wa Ta'ala የጀነት እንዲያደርገኝ ብለ የተፈጠርክበት ዓላማ ላይ መትጋት ይሄ ልቦናህን ህያው ያደርገዋል ዱንያህም አኺራህም እንዲሳካ ምክንያት ይሆናል ይላሉ አላህ Subhanahu Wa Ta'ala ልባችን ንጹህ ልብ አላህ Subhanahu Wa Ta'ala ያድርግልን